ሰላም ለእናንተ ይሁን። ሲኒማ ቤቶችን የገዛ የፊልም ድርጊት ፍቺ የለወጠና ከሞት ጋር የተፋለመውን ሰው ስም ንገሩኝ ብል አእምሯችሁ ላይ ማን ሊመጣ ይችላል? በእርግጥም እያወራን ያለነው ስለ አፈ ታሪኩ ጃኪ ቻን ነው። የጃኪ ቻን አስቸጋሪ የልጅነት ጊዜ። ጃኪ ቻን ሚያዝያ 7 1951 በሆንግ ኮንግ ተወለደ። ወላጆቹ በጣም ድሆች ከመሆናቸው የተነሳ ጃኪን ለዶክተር ሊሸጡት ሞክረው ነበር ተብሎ ይነገራል። በ7 ዓመቱ የፔኪንግ ኦፔራ አካዳሚ ገባ። እዚያም ለ10 ዓመታት እጅግ ጥብቅ የሆነ ማርሻል አርት፣ ዳንስ እና ትወና ተማረ። ይህ ቦታ ነው ዛሬ ለምናውቀው ጃኪ ቻን መሰረቱን የጣለለት። ጃኪ ፊልም ስራ የጀመረው እንደ ስታንትማን ወይም ተለዋይ ተደባዳቢ ሆኖ ነበር። ታዋቂው ብሩስ ሊ ኢንተር ዘ ድራገን ላይ ሲደባደብ የምናየው ያንኑ ወጣት ጃኪ ነው። ብሩስ ሊ ሲሞት ሁሉም ሰው ጃኪን ሁለተኛው ብሩስ ሊ እንዲሆን ይፈልጉ ነበር። ነገር ግን ጃኪ አንድ ብልህ ውሳኔ ወሰነ። እኔ ብሩስ ሊ መሆን አልፈልግም፣ እኔ የመጀመሪያው ጃኪ ቻን መሆን ነው የምፈልገው አለ። ብሩስ ሊ ቁም ነገረኛና አስፈሪ ሲሆን፣ ጃኪ ግን ድብድብን ከኮሜዲ ጋር ቀላቅሎ አዲስ ዘውግ ፈጠረ። ጃኪ ቻን በአካል ክፍሎች ላይ ጉዳት ያልደረሰበት ቦታ የለም ቢባል ማጋነን አይሆንም። አፍንጫውን 3 ጊዜ ተሰብሯል። ጉልበቱን፣ ትከሻውንና እግሩን ደጋግሞ ተጎድተዋል። በተለይ አርመር ኦፍ ጋድ የተሰኘው ፊልም ሲሰራ ከዛፍ ላይ ወድቆ የራስ ቅሉ ተሰብሮ ለሞት ተቃርቦ ነበር። ዛሬም ድረስ በጭንቅላቱ ላይ የፕላስቲክ መጠገኛ አለ። ይህ መስዋዕትነቱ ነው በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎችን ያተረፈለት። ጃኪ ከብዙ ጥረት በኋላ በራሽ አወር ፊልም የሆሊውድን በር በርግዶ ገባ። ከዚያም ሻንጊ ኖ እና ዘ ካራቲ ካይድ የመሳሰሉ ተወዳጅ ፊልሞችን ሰራ። በፈረንጆች 2016 ደግሞ ለ56 ዓመታት ለደከመበት የፊልም ጥበብ የክብር ኦስካር ተሰጠው። የጊነስ ወርልድ ሪከርድና የማይቻለው ስራ። ጃኪ ቻን ስራ አይንቅም። እንዲያውም በዓለም የፊልም ታሪክ ውስጥ እንደሱ ያለ ሁለገብ ሰው ማግኘት ከባድ ነው። በጊነስ ወርልድ ሪከርድ መዝገብ ላይ ስሙ በሁለት ትልልቅ ስኬቶች ሰፍሯል። አንደኛው በህይወት ያለ አደገኛ ትዕይንቶችን ስታንትስ በብዛት የሰራ ሰው በመባል የተሸለመ ሲሆን፣ ሁለተኛው ግን ይበልጥ አስገራሚ ነው። ቻይኒዝ ዞጊ የተሰኘውን ፊልም ሲሰራ 15 የተለያዩ የስራ ዘርፎችን በአንድ ላይ ተቆጣጥሮ ነበር። ዳይሬክተር፣ ፕሮዲውሰር፣ ዋና ተዋናይ፣ የድብድብ አቀናባሪ፣ የኪነ ጥበብ ዳይሬክተር፣ ካሜራማን፣ የሙዚቃ አቀናባሪ እና ሌላው ቀርቶ ለቀረጻ ቡድን ምግብ የሚያቀርብ ሆኖ ሰርቷል። ይህ የሚያሳየው ጃኪ ለጥበብ ያለውን ፍቅር ብቻ ሳይሆን ስራን ከመሬት ተነስቶ እስከ ጫፍ ድረስ ያለው ሂደት ጠንቅቆ እንደሚያውቅ ነው። ብዙዎቻችሁ ጃኪ ቻን ሲሰባብር እና ሲደባደብ እንጂ ሲዘፍን አይታችሁት ላታውቁ ትችላላችሁ። ነገር ግን ጃኪ በቻይናና በምስራቅ እስያ እጅግ ተወዳጅ ዘፋኝ ነው። በልጅነቱ በኦፔራ ትምህርት ቤት በነበረው ቆይታ ድምጹን የማሰልጠን እድል አግኝቶ ነበር። እስካሁን ድረስ በካንቶኒዝ፣ በማንዳሪን እና በጃፓንኛ እና በእንግሊዝ ቋንቋዎች ከ20 በላይ አልበሞችን አውጥቷል። የሚገርመው ነገር በብዙዎቹ ፊልሞች መጨረሻ ላይ የምንሰማቸው ማጀቢያ ሙዚቃዎች የራሱ የጃኪ ቻን ድምጾች ናቸው። ለምሳሌ ሙላና የተሰኘውን የዲስኒ ፊልም ላይ ሜክ ኤ ማን አውት ኦፍ ዩ የሚለውን ዘፈን በመንደሪን ቋንቋ የዘፈነው እሱ ነው። የጃኪ ቻን ስኬት በደምና በላብ የመጣ ነው። ያለምንም ተለዋዋጭ ሰው ስታንት ደብል አደገኛ ስራዎችን መስራቱ ብዙ ዋጋ አስከፍሎታል። በሰውነቱ ላይ ያልተሰበረ አጥንት የለም ማለት ይቻላል። በጣም አስፈሪውን አደገኛ የደረሰበት አርመር ኦፍ ጋድ የተሰኘው ፊልም ዩጎዝላቪያ ውስጥ ሲቀርጽ ነበር። ከግድግዳ ላይ ወደ ዛፍ ሲዘል ዛፉ ተሰብሮ ጭንቅላቱን በድንጋይ ላይ አረፈ። የራስ ቅሉ ተሰብሮ የአጥንት ስብርባሪ ወደ አእምሮ ውስጥ ገብቶ ነበር። ያኔ ጃኪ ለሞት በጣም ቀርቦ የነበረበት ቢሆንም በፈጣሪ እርዳታ ተረፈ። ዛሬም ድረስ በጭንቅላቱ ላይ የፕላስቲክ መጠገኛ ያለው ሲሆን በዚህ በኩል መስማት አይችልም። ይህ ጀግንነቱ ነው ጃኪን ከሰው በላይ ሱፐር ሂውማን የሚያሰኘው። የበጎ አድራጎት ስራውና ለልጁ ያስቀመጠው ውርስ። ጃኪ ቻን ባለጸጋ ቢሆንም ስለ ገንዘብ ያለው አመለካከት ለየት ያለ ነው። በቢሊዮን የሚቆጠሩ ሀብት ቢኖረውም አብዛኛውን ሀብቱን ለበጎ አድራጎት ድርጅቶች እንደሚሰጥ በይፋ ተናግሯል። አንድ ጊዜ በሰጠው ቃለ መጠይቅ ላይ ልጁን ጄሲ ቻንን በሚመለከት እንዲህ ብሎ ነበር። ልጄ ጎበዝ ከሆነ የራሱን ገንዘብ መስራት ይችላል፣ ጎበዝ ካልሆነ ደግሞ የኔን ገንዘብ እንዲያባክን አልፈልግም። ይህ አባባሉ ብዙዎችን አስገርሟል። ጃኪ በዓለም ዙሪያ በሚሊዮን ለሚቆጠሩ ህጻናት ትምህርት ቤት ለመገንባትና በረሃብ ለሚሰቃዩ ወገኖች በመድረስ በሰብአዊነት የሚደነቅ ሰው ነው።
ጃኪ ቻን ከሆንግ ኮንግ ሰፈር ተነስቶ ዓለምን ያስገረመው የጥበብ ሰው ብቻ አይደለም፣ የጽናት የትህትናና የጠንካራ ስራ ተምሳሌት እንጂ። ዛሬም በሰባዎቹ የእድሜ ክልል ውስጥ ሆኖ ፊልሞችን መስራቱን አላቆመም። እናንተ ከጃኪ ቻን ፊልሞች መቼም የማትረሱትን ትዕይንት የትኛው ነው? ከቡሩስ ሊ ወይስ ከጃኪ ቻን ማን ትመርጣላችሁ? ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን አመሰግናለሁ።